ጠላት የማይዘጋው ጠላት የማይከድነው ጠላት የማይዘው ለአንድ ሰው የጤና ምንጭ ይፈልቃል የበረከት ምንጭ ይፈልቃል የውጪ ምንጭ ይፈልቃል እግዚአብሔር ሪሆቦት አደርጋለሁ ይለኛል ሪሆቦት ፍራም መልቀቅ ማለት ሰው ሁኔታ ሟርተኛ አስማተኛ በህይወታችን ላይ እንዲለማመድ መፍቀድ ማለት ነው ዛሬ እግዚአብሔር እንደዚህ ላይ ለሟርተኛ አትፈቅድለትም ለአስማተኛ አትፈቅድለትም ለደጋሚ አትፈቅድለትም በህይወት ላይ እንዲለማመዱ አትፈቅድ አሜን እግዚአብሔር ዛሬ እንዲህ በላችሁ ያለ ስፍራን አትልቀቅ አስጨናቂ ነው አስቸጋሪ ነው ከባድ ነው ግን እግዚአብሔር ስፍራን አትልቀቅ ይላል የተሻለ ኤክስፒሪየንስ ለማግኘት ይሯራጣል እግዚአብሔር ግን ዛሬ እዛው ባለበት ሰፈር እዛው በሚሰራበት ስራ ቦታ እዛው ባለበት መንደር ዛሬ ሊያከብር ይመጣል አሜን አጄ እግዚአብሔር ያከብረኛል በላ እግዚአብሔር ያከብረኛል እንግዲህ ሟርተኛ ይጨነቅ ስፍራ ለማስለቀቅ አንቺን ለማስለቀቅ የሚሯራጥ ዛሬ ይጨነቃል ስፍራን አትለቅም አሜን አንዳንድ ታቃላችሁ በኮሪደር ልማት እንግዲህ አገራችን በጣም ውብ እየሆነች ነው በልማት ላይ ያለች ብዙ ሰዎች ስፍራ ለውጧል ስፍራቸው ተቀይሯል በአስገዳጅ በገቨርንመንት ከመጣ አስገዳጅ ወይም ኮሪደር ስለሚነካው ተለዋጭ ስፍራ ይሰጣቸዋል ወይም ደግሞ በአስገዳጅ ከዛ ተፈናቅሎ ሌላ ቦታ ይሄዳሉ ዛሬ ግን መውጣት የለም ማስለቀቅ እንጂ መልቀቅ የለም በሎስቲ አሜን አልገባም ማስለቀቅ እንጂ መልቀቅ የለም አሜን አሜን ነው ወይ አሜን እሺ ድገምና አስለቅቃለሁ በላ አስለቅቃለሁ በዚህ ስፍራ ላይ ሰው ለምንድነው ስፍራውን መቀየር የሚፈልገው ሰው ለምንድነው ቦታውን መለወጥ የሚፈልገው ብለን ስናይ ሰው ከነበረበት ከበዛበት ቻሌንጅ ሮሮ ከበዛበት ቻሌንጅ ከበዛበት ደሞዝ ካጠረበት ስፍራ የተሻለ ቦታ ለመፈለግ የሚሄደው የተሻለ ኑሮ እኖራለሁ ብሎ ሲያስብ የተሻለ ህይወት ውስጥ እገባለሁ ብሎ ሲያስብ እግዚአብሔር ግን እንደዚህ አይደለም በዛው ባለበት ነገር ሊቀይር መጥቷል አሜን ይችላል ነጥብ በነጥብና ያለን እግዚአብሔር ዛሬ ነገርን ይቀይራል አሜን አንደኛ ቆሮንቶስ 7:20 ኢየሱስ ያድናል አሜን አጠገብ ያለ ሰው ረገጥ አርግና ስፍራን አትልቀቅ ብሎ ስፍራን አትልቀቅ እሺ እያንዳንዱ በተጠራበት መጠራት እንደዚሁ ይኖር እሺ ባሪያ ሆነ ተጠርተ እንደሆነ አይገድህም አርነት ልትወጣ ብቻለህ ግን አርነትን ተቀበል ምንን ተቀበል አርነትን ምን በል ተቀበል ደግማን በልኝ እያንዳንዱ በተጠራበት መጠራት እንደዚሁ ይኖር እንደዚሁ ምን ይበል ይኖር ባሪያ ሆነ ተጠርተ እንደሆነ አይገድህም እሺ አርነት ልትወጣ ብቻለህ ግን አርነትን ተቀበል አርነት ምን በል ተቀበል ዛሬ እንደዚህ ይሆናል አልቫኒያስ ስፍራን ማጥለቅ ከሆነ በዛ ቦታ እግዚአብሔር ነገርን ይቀይራል አሜን አካይደን እግዚአብሔር ዛሬ ይቀይራል አሜን እግዚአብሔር ባስቀመጠ ስፍራ ላይ ጸንቶ መኖር በሚገርማችሁ የሰው ልጅ የተሻለ ኑሮ ህይወት ውስጥ ለመግባት የተሻለ ነገር ለማግኘት ሰፈር ብዙዎቻችሁ ወደ ራሳችሁ ተመለሱና ስንት ቦታ ነው የለወጣችሁ ስንት ቦታ ነው የቆማችሁ ስንት ስራ ነው የሰራችሁ ስንት መንገድ ነው የሄዳችሁ በዚህ 30 እና 40 አመት በደረስሽበት እድሜ በደረስክበት ስንት ቦታ ነካክታል በነካካችሁት ስፍራ ምን አክል ተባርካችኋል ምን አክል ህይወታችሁ ተቀይሯል ይልቁንም እለት ከማደግ ይልቅ ወደ ታች ያሽቆለቆለ ወደ ታች የሄደ ዘመናችሁ ያለቀ ነው እግዚአብሔር ግን በዛው ተቆያለ እባርካለሁ ይላል አሜን አሜን ነው ወይ አሜን እሺ እግዚአብሔር በሉ በስፍራዬ ቆያለሁ በዛው ይባርከኛል መዝሙር 37 ቁጥር 3 መዝሙር
መዝሙረ ዳዊት 37 ቁጥር 3 በእግዚአብሔር ታመን በእግዚአብሔር ምን በል ታመን መልካምንም አድርግ መልካምንም ምን በል አድርግ ኦኬ በምድርም ተቀመጥ በምን ተቀመጥ ይላል በምድርም ተቀመጥ እሺ ታምነህም ተሰማራ ታምነህም ምን በል ተሰማራ በዚህ ስፍራ ላይ በእግዚአብሔር ምን በል አለ አንዳንድ ሰው ስፍራን የሚለውጠው እግዚአብሔርን ካለመታመን የተነሳ ነው በእውቀቱ ሲደገፍ በገንዘቡ በኮኔክሽኑ በዘመዱ ሲደገፍ እግዚአብሔር ግን ምን በል በስፍራ ተቀመጥ አንድ በስፍራ የሚቀመጥ ሰው እግዚአብሔርን የሚታመን ሰው ነው እግዚአብሔር ላይ የሚደገፍ ሰው ነው እግዚአብሔር ላይ የማይደገፍ ሰው ስፍራ ሲለውጥ ታያለ ቦታ ሲቀይር ታያለ መንገድ ሲቀይር ታያለ ፕላን ሲያወጣ ታያለ እግዚአብሔር ባለበት ስፍራ ዛሬ ይባርካል አሜን እሺ እግዚአብሔርን እታመናለሁ በላ እግዚአብሔርን እታመናለሁ ሰው ስፍራውን ሲለቅ ምን ማለት ነው ሁኔታዎች ህይወት በራሱ ላይ እንዲሰለጥን መፍቀድ ማለት ነው ሰው ስፍራውን ሲቀይር ሰው ቦታውን ሲለውጥ ሁኔታዎች ነገሮች በእኛ ላይ እንዲሰለጥኑ መፍቀድ ማለት ነው እግዚአብሔርን በመተማመን የሚጠባበቁ ይላል እኮ ኃይላቸው ምን ይላሉ ያድሳሉ ኃይልን የሚያድስ እግዚአብሔርን በመተማመን የሚጠባበቅ ነው አንተ ስፍራ እየቀየርክ ቦታ እየለወጥክ እግዚአብሔርን እታመናለሁ ብትል ውሸት ነው እግዚአብሔርን በመተማመን ምን የሚሉ የሚጠባበቁ ኃይላቸው ምን ይላሉ ያድሳሉ ዛሬ እንደ ንስር ትወጣለህ አሜን በከፍታዎች ላይ ትበራለህ አሜን ሁኔታ አይዘብ አሜን ነገሮች አይዘብ አሜን ማጋዱ ሰንደባ አንዳንድ ሰው የተወራበትን ዛቻ ሰምቶ ፈርቶ ሸሽቷል አንዳንድ ሰው የተነገረበትን ነገር ሰምቶ የሰማው ነገር ልቡን አብረክርኮታል ያዳመጠው ነገር ጉልበቱን አዝሎታል ዛሬ በኢየሱስ ስም ዛቻውን ሰብረ ሟርተኛውን ሰብረ ስፍራ ሳትለቅ አስለቅቀህ ትኖራለህ አሜን አስለቅቀሽ ትኖሪያለሽ አሜን የሆነ አስለቃቂ የሆነ ቅባት የሚመጣበት አሜን እየነቀልክ እየተከልክ አትኖርም እየተለየው የሆነ ስፍራ እየቀያየርክ አትኖርም ትረግጣለህ ትወርሳለህ አሜን ዮርዳኖስ ይከፈላል አሜን ወይ የቀይ ባህር ይከፈላል አሜን ወይ ካታንያ እዚጩና ስፍራዬን አልለቅም በላ ስፍራዬን አልለቅም ርስቴን አልለቅም በላ ርስቴን አልለቅም ሃሌሉያ አሜን ሰው ወደ አሜሪካ ለምንድን ነው የሚሮጠው ሰው ወደ አውሮፓ ለምንድን ነው የሚሮጠው ወደ አረብ ሀገር እንኳን ለምንድን ነው የሚሮጠው የተሻለ ህይወት እኖራለሁ ብሎ የተሻለ ነገር በህይወት ላይ አመጣለሁ ብሎ ነው ባይዘው እግዚአብሔር ሳራ በራ ብትኖርም አንተ ጋር ካለ ሳራ በራን ገነት የማድረግ አቅም አለው አሜን ነው ወይ አሜን በዘመድ በዘር የሆነ ባለጠጋ ባይኖር ባንተ ትውልድ የሆነ ዕውቀት ያለው ሰው ባይኖር እግዚአብሔር ካንተ ጋር ብቻ ይሆን እግዚአብሔር ካንቺ ጋር ብቻ ይሆን ስፍራን አትለቅም ዛሬ ትባረካለህ አሜን አሜን ተስፋ ይቁረጥ ለማርተኛ ነገር ስፍራዬን አልለቅም በለው ስፍራዬን አልለቅም ሳትወርሺም አትለቅም ማሃዳጋባስ ሳትባረኪበትም አትለቅም እዛው አንዳንድ ሰው የተሰደበበት መንደር መገኘት አይፈልግም ምክንያቱም ነገም ሌላ ስድብ ይመጣል ብሎ ስለሚያስብ ነገም የሆነ ውርቀት ይመጣል ብሎ ስለሚያስብ እግዚአብሔር ግን በተሰደባችሁበት በወደቃችሁበት በከሰራችሁበት ተስፋ በቆረጣችሁበት አይናቸው ያየ ጆሮአቸው እየሰማ ዛሬ በመካከላቸው ያከብረሃል አሜን ሎሆዳጋባስ መርዶክዮስ የከበረው ከሃማ ሸሽቶ አይደለም መርዶክዮስ የነገሰው ከሃማ ተደብቆ አይደለም ሃማ ያየው ሃማ መለከት የነፋለት ሃማ ያስለበሰው በያደባባይ ስለ መርዶክዮስ መንግስት ታወጀ ስለ መርዶክዮስ መክበር ታወጀ ጠላት ያየ ትከብራለህ አሜን ይችላል አንዳንድ ሰው የሆነ ስኬት ፍለጋ የሆነ ገንዘብ ወዳለው ይሮጣል ኖ እግዚአብሔር ወደ አንተ ሲመጣ በባዶነት ነው አንዳንድ ሰው ጌታ ሆይ 1.5 ሚሊዮን አለን 1.5 ሚሊዮን ላይ 7.5 ብጨምርልኝ ነገሬን በቃ አስተካክላለሁ ኖን እግዚአብሔር ሲነሳ ከአመድ ከትቢያ እንደ ሜንፊቦስቴ ምንም በሌለበት በደረቀ ምድረ በዳ ምንም በማይታይበት ወዝ በሌለበት ይመጣና አመድን ያራግፋል ኪሳራን ያራግፋል ዋይታውን ያራግፋል ሰው አርጎ ያቆማል ገዢ አርጎ ያቆማል አሜን ነገሮች ስፍራዬን አልለቅም ብለው ስፍራዬን አልለቅም
ስፍራ መልቀቅ ሁኔታዎች በእኛ ላይ እንዲሰለጥኑ ለምሳሌ ፖለቲካ የምንሰማ ከሆነ ሁሉ ጊዜ ፕሮፓጋንዳ የሚወራ ሁሉ ህይወትን ይቆጣጣራል ሁሉ ጊዜ ጎረቤት የምንሰማ ከሆነ ስለ ውርቀት ሁሌ ትሰማለህ ሁሌ ስለ ፌላሪቲ ትሰማለህ ሁሌ ስለ ባዶነት ትሰማለህ ስለ ኑሮ ወደደ ትሰማለህ ባንተ ላይ ያ ራም ማድረግ ይጀምራል መሰልጠን ይጀምራል ሰው ይላል የተናገረውን ያንደበቱን ፍሬ ስለሚበላ ዛሬ ግን እንደዚህ ይሆናል የምትናገረው የሰማይ የምትናገረው የስኬት የምትናገረው የድል የምትናገረው የብልጥግና የምትናገረው የንግስና ይህ ቃል ዛሬ ይወርሳል አሜን ስፍራ መልቀቅ ሌላው ምንድነው በእግዚአብሔር ትኖራለህ እንጂ ለእግዚአብሔር ትኖራለህ ማለት አይደለም ስፍራ መልቀቅ ማለት በእግዚአብሔር መኖር ነው ግን ለእግዚአብሔር አትኖርም የሆነ ነገር ሲመጣ እግዚአብሔር ሆይ ትላለህ እግዚአብሔር ቁጭ በል ብለዋል ደቀ መዛሙርቱ ምን አለ ኃይልን ሳትቀበሉ አለ ከምን አትውጡ አለ አንዳንድ ሰው የሆነ አጋርን አይታችኋል ይበቃኛል ያለችው የሰው ዕውቀት ስንቋን ከተሸከመች በኋላ ወጣች አብርሃም ሲሸሻት ሲመለስ ግን ስንቋም አላሻገራትም ዛሬ ግን እንደዚህ ይሆናል የሰው ነገር ያልቃል የእግዚአብሔር ይጀምራል አሜን ለዚህ እኮ ነው እግዚአብሔር የረዳው ሰው አሜን ነው ወይ አሜን ስፍራን ትለቃለህ ማለት በእግዚአብሔር መኖር ለእግዚአብሔር ደግሞ አለመኖር በእግዚአብሔር በቃ እግዚአብሔር ያኖረኛል ትላለህ ግን ለእግዚአብሔር አትኖርለትም እግዚአብሔር በሚያሰማራ መንገድ አትሄድለትም እግዚአብሔር ያሳየን ነገር አትከባም በሚገርም ሁኔታ ዛሬ ግን ስፍራ ማስለቀቅ እንጂ መልቀቅ የለም ስፍራ ትለቃለህ ማለት ለእግዚአብሔር አለመኖር ብለ አስመርበት ስፍራ አንድ ሰው የሚለቅ ከሆነ እግዚአብሔር ባስቀመጥከኝ ቦታ እሾህ ሆኖብኛል ቻሌንጅ በስቶብኛል መከራ በስቶብኛልና መቀመጥ አልችልም አንተ ያስቀመጥከኝ ቦታ የሆነ የደረቀ ነው ማለት ነው ከመጽሐፍ ቅዱሳችን ላይ አንዱ አብርሃም ነው እግዚአብሔር ስፍራ ባስቀመጠበት ነው ሲል ወደ ግብጽ ሲወርድ ሚስቱን ለመቀማት መጡበት ሚስቱን ዋሸ እግዚአብሔር ጣልቃ ባይገባለት ነገር ተበላሽቶ ነበር አንዳንድ ሰው በእግዚአብሔር ጣልቃ ገብነት ነው ያላችሁ እንጂ ስፍራ ለቃችኋል ዛሬ እግዚአብሔር ወደ ስፍራ ይመልሳል አሜን ታውቃላችሁ መኪና የሚነዳ ሰው ማርሽ ከወጣበት ማርሹን ቶሎ ለመመለስ ነው የሚታገለው ምክንያቱም ወደ አላስፈላጊ ዳይሬክሽን ስለሚሄድ ሞተር ይነክሳል የሚባል ወሬ አለ ስንነዳ ይዛኔ እነግራችኋለን ስለ መኪና ኢየሱስ ጌታ ነው ዛሬ ግን እንደዚህ ይሆናል ጣላት ስታክ አርጎ ያቆማል አንቺ ግን ትቀጥያለሽ አሜን ኢየሱስ ያድናል እሺ ስፍራዬን አልለቅም በሉ ስፍራዬን አልለቅም ሌላው ስፍራን ሰዎች መልቀቅ የሚወዱት የሚፈልጉት ምቾትን ፍለጋ ነው ድሎትን ፍለጋ ነው የተሻለ ህይወት ውስጥ እንገባለን ብሎ ሲመኙ ቦታቸውን ለመልቀቅ በአይምሮአቸው ያሰቡትን ለመድረስ ምቾታቸውን ለመጠበቅ ይሯራጣሉ እግዚአብሔር ግን ዛሬ እንደዚህ ያለ ነው እዛው ባለበት ባርካለሁ አሜን እሺ እግዚአብሔር ባለበት ስፍራ በለስቲ እግዚአብሔር ባለበት ይባርከኛል ሌላው ስፍራን ትለቃለህ ማለት ማንኛውም ሰው መጥቶ ህይወት ላይ እንዲለ መለማመጃ ደብተር ታውቃላችሁ ለልጆቻችን የምንገዛ ደብተር አንዱ ደብተር ከትምህርት ቤት ለይተን ነው የምንሰጠው አንደኛው ቤት ሲሆኑ ገና ሆምወርካቸውን ሳይሰሩ የሆነ አክቲቪቲስ ሳይገቡ እንዲለማመዱበት እርሳስና ደብተር እንሰጣቸዋለን ምክንያቱም እዚህኛው ደብተር ላይ ከተለማመዱ በኋላ ወደ ኖርማሉ ወደ ሲሪየሱ ደብተር ደግሞ እንዲሻገሩ እናደርጋለን ስፍራ መልቀቅ ማለት ሰው ሁኔታ ሟርተኛ አስማተኛ በህይወታችን ላይ እንዲለማመድ መፍቀድ ማለት ነው ዛሬ እግዚአብሔር እንደዚህ ላይ ለሟርተኛ አትፈቅድለትም ለአስማተኛ አትፈቅድለትም ለደጋሚ አትፈቅድለትም በህይወት ላይ እንዲለማመዱ አትፈቅድም አሜን አሜን ነው ወይ አሜን እሺ ስፍራዬን አልለቅም በላ ስፍራዬን አልለቅም ስፍራ መልቀቅ ማለት በህይወታችን ላይ ሌላ ሰዎች ጣልቃ እንዲገቡ ሌሎች እንዲወስኑልን ታውቃላችሁ አንድ ከወንድሜ የሆነ ገንዘብ ብቀበል ያ ወንድሜ ነው የሚመራኝ እኔ እሱን መምራት አልችልም ምክንያቱም የተቀባይ ነኛ እሱ ሰጪ ነው እሱ ባለኝ ነው የምሄደው ዛሬ ግን ከሰው እጅ የሆነ ሰው ይወጣል ማናማ
ህይወትንማ እንደ ስዕል ደብተር እንደ መለማመጃ ደብተር ጠላት ላይ ያደርግ እግዚአብሔር ጣልቃ ይገባልሻል አሜን የከተከተከተከተ ወንዶ ኮምባርዴከቤ እግዚአብሔር ስፍራን አትለቅም ይላል ዛሬ አሜን ይችላል እሺ ስፍራዬን አልለቅም በሉ ስፍራዬን አልለቅም ሌላው ስፍራ መልቀቅ ማለት ለራስ አልኖር ማለት ነው አንተ ራስን ለማኖር ነው የምትሮጠው ስፍራ መልቀቅ ማለት ሌላ ሰው አንተ ላይ እንዲሰለጥን ካንተ እንዲቆር ስሙኒም ካንተ ነው የሚወጣ 50 ሳንቲምም ካንተ ነው የሚወጣ ለሌሎች በመኖር ህይወትን ትጨርሳለህ ለቤት ለኑሮ ለልጆች ሳትሆን ለሌላ በመኖር ነው ዘመንን የምትጨርሰው ስፍራ መልቀቅ ማለት ማንንም እየመጣ በግራም በቀኝም ህይወትን እንዲበጠብጥ ማድረግ ማለት ነው እሺ ከኔ ጋር ጮና ስፍራዬን አልለቅም በል ስፍራዬን አልለቅም ሃሌሉያ አሜን ለራስ ሳትኖር ማለፍ ማለት ነው ስፍራ መልቀቅ ማለት ለሶች እየኖርክ ለሶች በቃ በዚህም በዛም ከዛ ምን ብዙ ሰዎች ሰምታችሁ እዚህም ሰምታችሁ ሊሆን ይችላል በትንቢት እንኳን ነገር ሚስጥር ሲገለጥ በቃ እኔ እኮ እንትናን እየረዳው እኔ እኮ እንትናን ያገስኩ እኔ እኮ ተነሱብኝ ይላሉ ምክንያቱም አንተ ስፍራን ከመልቀቅ የተነሳ ለዛኛም ስትል ለህይወት ሳትኖር ለራስ ሳትኖር ብዙ ነገሮች ከእጅ ወጥተዋል ብዙ ነገሮች ከእጅ ተበትነዋል ዛሬ የተበተነው የካታካ የእግዚአብሔር ቃል ሲናገር የወደቀችውን ይላል የዳዊትን ድንኳን አነሳለሁ የተናደ ቅጥሯን እጠግናለሁ የፈረሰ ነገሯን አድሳለሁ ዛሬ ያንድ ሰው ህይወት ይታደሳል ያንድ ሰው ነገር ዛሬ ይጠገናል ለኔ ይሁን ካልካሜን በለው ወሳት አሜን አጠገቤ ያለው በስፍራ ላይ መቆየት ለምን ወሰንክ በለው እስቲ ንገረው በስፍራ ላይ መቆየት መወሰነ የሚጠቅመው አንደኛ ለራስ እንድትኖር ሁለተኛ ደግሞ ለእግዚአብሔር እንድትኖር አሜን ነው ንገረው እስቲ አንደኛ በለው ለራሴ እንድኖር ሁለተኛ ለእግዚአብሔር እንድኖር ነው ሃሌሉያ ከመጽሐፍ ቅዱሳችን ላይ ስፍራቸውን ለቆ የተዋረዱ ሰዎችን እናያለን ሩት መጽሐፍ ምዕራፍ 1 ሩት መጽሐፍ ታውቃላችሁ አቤሜሌክ የሚባል እግዚአብሔር የሚፈራ የኑኃሚን አይደለ ባል ነው ከነቤተሰቡ ሩት መጽሐፍ ሄዳችሁ አንብቡ ሩት መጽሐፍ ላይ ሄዳችሁ ስታነቡ የሰው ራብ መጣ ይላል ራብ በመጣ ሰዓት ላይ ከነበረበት ስፍራ ወደ ተሻለ ሄደ በሚሄድበት ሰዓት ላይ አቤሜሌክም በዛ ቀረ ልጆቹም በዛ ሞቱ የተመለሰች ኑኃሚን ነች ከሩት ጋር አያችሁ አንዳንድ ጊዜ ያለ ድምጽ መውጣት ያለ እግዚአብሔር ምሪት መሄድ ዋጋ እንዴት እንደሚያስከፍል ይህ ሰው በእግዚአብሔር ፊት የሚጸልይ ነው ይህ ሰው በእግዚአብሔር ፊት የሚወርቅ ነው ነገር ግን ያለ እግዚአብሔር ድምጽ ስለወጣ በአገሩ እንኳን አልተቀበረም በሰው ምድር ራብን ሸሽቶ በመሄድ አንዳንድ ሰው ከመጣ ቻሌንጅ የተነሳ ራሱ አንዱ ማታ ፓስተር ደወለና ከቤልጂየም ሀገር ደውሎልኝ ፕሮፌት አለ እባክን ጸልይልኝ ምን ነው ፓስተር ስለው በቃ በየአመቱ ለምን በዚህ ወር ላይ በዚህ ቀን ላይ እየተጠበቀ ስራ ጀምራለሁ አመት በዚህ ሳምንት ስታክ ያረግብኛል አሁን ከስራዬም ተባረሪያለሁ አለ እዛ ሀገር ተባረራል እሺ መጸለይ ጀመር ስንጸልይ የሆነ ሚስጥራቶች ተገለጡ ይሁን እሱ የሶምና የአሜሪካ ወረቀት አሉ እንደውም እኔ አለ በቃ ወደ ተሻለ ወደ አሜሪካ ሊድ እንደ ብሎ እየተሰናዳ ነበር እግዚአብሔር ግን እንደዚህ ያለው እዛው ተቀመጠ አንዳንድ ሰው ያለው ወረቀት ይዞ ወደ ተሻለ ለመሮጥ ይሄዳል እግዚአብሔር ገንዘብን ይዘህ እንድትሮጥ አይደለም እኔን ይዘህ ሂድ ይላል አልገባም የሆነ ሰው ዕውቀቱን ይዞ ለመሮጥ ይፈልጋል የሆነ ሰው የሆነ ኮኔክሽኑን ኮንታክት አድርጎ መሄድ ይፈልጋል እግዚአብሔር ካንቺ የሚፈልገው እሱን አስቀድመ እንድትሄድ እሱን ፊተኛ አድርገህ እንድትሄድ እሱን ከፊት ለፊት እንድታረግ ነው አሜን በዚህ ስፍራ ላይ ኑኃሚን ወደ ምድሯ ስትመለስ ኑኃሚን ተመለሰች ብለው ሰው ሲያወሩ ስለምን ኑኃሚን ትሉኛላችሁ እግዚአብሔር በምሬት መልሶኛል ማራ በቃ መራራ በሉኝ አለች ልጄን አጣው ባሌን አጣው በሰው ሀገር ላይ ተንከራተትኩ አለች
ዛሬ እንደዚህ ይሆናል በኢየሱስም ሳትንከራተት ጉልበት ሳያልቅ አቅም ሳያልቅ ገንዘብ ሳያልቅ እግዚአብሔር ቀድሞ ይደርስልሃል አሜን ቀድሞ ይደርስልሻል አሜን ይችላል ወይ ይችላል አንዳንድ ሰው በስፍራ መቆየት ማለት ሞኝነት የሚመስለው ሰው አለ እሱ እኮ ሞኝ ነው የሆነ ፋራ የሆነ የሚመስለው ሰው አለ ብዙ ሰዎች አንዳንድ ሰው ስፍራ የሚቀይር ጓደኛ ሲለወጥ ሲያዩ ነው ጓደኛ ቀደም አንድ አይነት ሲሚላር ስራ ይሰራሉ አንድ አይነት ቦታ ይቆማል አንድ አይነት አካሄድ ይሄዳሉ ድንገት ከበደ ወጥቶ ሲሄድ ይሄኛው ዛክ ከመቆየቱ የተነሳ የጨነገፈበት የወደቀ ያዘነ ከሰረ ይመስላል ያን ጊዜ ግን ያኛው ሄዶ ስታክ አድርጎ ሲቆም ይሄኛው እግዚአብሔር ግን የማይቆም በረከት ይለቀበታል አሜን ስፍራን መልቀቅ ማለት በለው እስቲ ስፍራን መልቀቅ ማለት ሞኝነት አይደለም ስፍራን አትለቅ በለው ስፍራን አትልቀቅ በለው እስቲ እኔ እግዚአብሔር ዛሬ እንደዚህ ብሎኛል በመጠበቂያ ላይ ቆሜ እጠብቃለሁ ይላል ማገዳኪን ደባ ዛሬ እንደዚህ ይሆናል በኢየሱስ ስም የሚመራ የእግዚአብሔር ደመና ይመጣል አሜን የሆነ ሰው በኢየሱስ ስም ከውርቀትና ከውርደት መንደር ይወጣል አሜን አጠገብ ያለ ሰው ስፍራ አለ መልቀቅ በለው እስቲ ሞኝነት አይደለም በለው ስፍራ ትቆያለ ማለት በመንፈስ ትመራለ መንፈሳዊ ሰው ነህ ማለት ነው በስፍራ ትቆያለ ማለት ለምሳሌ የእስራኤል ህዝቦች በምን ይመሩ ነበር በደመና አይደለ ደመናው ሲሄድ ይሄዳሉ ደመናው ሲቆም ይቆማሉ ፈርዖን መጣብን ብሎ አይበረግዱ ፈርዖን እየተከተለን ነው ብሎ የሆነ አቅጣጫ ፍለጋ ራሳቸውን ለማስመለጥ አይሄዱም ከፊት ለፊት ደመና ከኋላ ፈርዖን አንዳንድ ሰው እኮ ያሰበ ያለው በመሃል ሳንዱች ይሆናሉ ብሎ ነው ኢየሱስ ማን ነው ዘንድሮ ጠላት ሲጠጋ ጠላት ወደ ኢኮኖሚ ወደ ትዳር ወደ ጤንነት እየተጠጋ ሲመጣ ያንተን ክብር ለማየት ነው አሜን ያንተን ከፍታ ለማየት ነው አሜን እሺ ጮና የኔን ከፍታ ያያሉ በላ የኔን ከፍታ ያያሉ የሆነ ሰው ዛሬ በደመና ይመራል አሜን የሆነ ሰው ዛሬ በክብር ይመራል አሜን ለኔ ይሆን ካልከሜን ብለው ውሰድ አሜን ውሰጂው ዛሬ እግዚአብሔር የአንድ ሰው ነገር ይቀይራል አሜን የመጨረሻው ዝናብ እየመጣ ነው እና በስፍራ መቆየቴ ምን ጥቅም አገኛለሁ ብለህ ካሰብክ ይስሐቅን ይደንና ያለ ይስሐቅ በዘመኑ እሱ ሊወጣ ሲያስብ እግዚአብሔር መጣና በዛው በጌርጌራ ምን በል ቁጭ በል ተቀመጥ አለው በዛ በነበርክበት ስፍራ ምን በልልኝ ዘፍጥረት 26 ቁጥር 2 እኔ በመነግር ምድር ተቀመጥ እንጂ ወደ ግብጽ ምን አትበል ለካ እግዚአብሔርን መስማት በረከት አለው እሺ እግዚአብሔርም ተገለጠለት እንዲህም አለው ወደ ግብጽ አትውረድ ወደ ምን አትውረድ ወደ ግብጽ አትውረድ እሺ እኔ በመልህ ምድር ተቀመጥ እንጂ እኔ በመነግር ምድር ምን በል ተቀመጥ እንጂ እሺ በዚህች ምድር ተቀመጥ ኦኬ ካንተ ጋርም ሆናለሁ ከማን ጋር ካንተ ጋር አንተ እግዚአብሔር ካንተ ጋር ካለ እነ ሚስራቅ እንደ አብዲናጎ እነ ሲድራቅ እሳት ውስጥ ቢገቡም ከእሳት የሚያስወጣ ከእሳት የኬኬቴ ዛሬ እናገራለሁ ከገባሽበት ፈተና ከገባበት ሁኔታ ዛሬ ነቅሎ የሚያወጣ እጅ ይመጣል ነቅሎ የሚያወጣ ኃይል ይመጣል አሜን አሜን ማሃዳጋባሽ ስፍራን አለ መልቀቅ እግዚአብሔር መስማት እንደ ይስሐቅ አያችሁ ይስሐቅ እግዚአብሔር እንደተናገረው አምኖ ቁጭ አለ በተቀመጠበት ሰዓት ላይ ዘርዘራ ይላል እጅግም ምን ሆነ ባለጠጋ ሆነ ዛሬ በኢየሱስ ስም አንድ ነገር በህይወታችሁ ላይ በትዳራችሁ ላይ በጤናችሁ ላይ በኢየሱስ ስም አውጃለሁ ጠላት የማይዘጋው ጠላት የማይከድነው ጠላት የማይዘው ለአንድ ሰው የጤና ምንጭ ይፈልቃል አሜን የበረከት ምንጭ ይፈልቃል አሜን የውጪ ምንጭ ይፈልቃል አሜን እግዚአብሔር ሪሆቦት አደርጋለሁ ይለኛል አሜን ሪሆቦት አሜን
አሜን ነው ወይ? አሜን። ለቤት ሪሆቦት፣ ለጤና ሪሆቦት፣ አሜን። ለትዳር ሪሆቦት፣ አሜን። ለቢዝነስ ሪሆቦት፣ አሜን። ለአገልግሎት ሪሆቦት፣ አሜን። ሪሆቦት አሜን። ሃሌሉያ አሜን። ባረከው። መንግስት መጥቶ ግራስ ኪገባው አሁን ከኋላችን መተ ቀደምከን አለው። ከኋላችን መተ አሸነፍከን። ከኋላችን መተን መራን። እግዚአብሔርን በመተማመን የሚጠባበቁ ምናቸውን ያድሳሉ? ኃይላቸው ምናቸውን ያድሳሉ? ኃይላቸውን ላጋዳኒያስ አብርሃምና ሎጥን ታውቃላችሁ? ሲጋጩ እረኞቹ አንድ ቦታ መኖር ስላቃታቸው ሎጥን እንደዚህ አለ፣ የፈለክበት ስፍራ ምን በላለው ተሰማራ። ያን ጊዜ ወደ ሶዶምና ጎሞራ ሄደ ይላል። ያኛው ወደዛ እዚህኛው ግን ምረበዳም መረጠ፣ የሆነ ኮረት ድንጋይ የሞላበት። ዛሬ እግዚአብሔርን ታምነ እዛው ስራ ቦታ ነህ፣ እግዚአብሔርን ታምነ እዛው ትዳር ውስጥ ነሽ፣ እግዚአብሔርን ታምነ እዛው መንደር ውስጥ ነህ፣ እግዚአብሔርን ታምነ እዛው አካባቢ ነህ። እግዚአብሔር ከዚህ ሰዓት ጀምሮ አቅጣጫን ይቀይራል። አሜን። በረከትን ወደ ቤት ያፈሳል። አሜን። ነገሮች ዛሬ ይለቀቃሉ። አሜን። ሄይ እግዚአብሔርን በመተማመን የሚጠባበቁ ምናቸውን ያድሳሉ? ኃይላቸው። አንዳንድ ሰው ፈተና ስለበዛበት ወይኔ እንዴት እግዚአብሔር ለሚወዳቸው ነገር ሁሉ ለምንድን ነው አለ? ለበጎ። ነገር ሁሉ ለምንድን ነው? ለበጎ። በሽታው ለምንድን ነው? ለበጎ። ኪሳራው ለምንድን ነው? ውድቀት ለምንድን ነው? ለበጎ። ዛሬ ለበጎ የሚቀየር የሆነ ነገር ያያየው ነው። አሜን። ለመልካምነት የሚለወጥ የሆነ ጉዳይ ያያየው ነው። ይዘ የመጣ ፋይል ለመልካም ይቀየራል፣ ለበጎ ይለወጣል። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር ይወጣሉ፣ በክንፍ ይበራሉ፣ አይደክሙም፣ አይታክቱም። ኤኬቴኬ ዛሬ እናገራለሁ የማይመረመር የእግዚአብሔር ማስተዋል ባንተ ላይ ይለቀቃል። የማይመረመር የእግዚአብሔር በረከት ባንቺ ላይ ይለቀቃል። ይለቀቃል፣ 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 ይለቀቃል። ዋይ እግዚአብሔር ስፍራሽን አትልቀቅ ይልሻል። አሜን። ይችላል። ይችላል። ሁኔታ ስፍራ ለማስለቀቅ እየመጣ ነው። ሁኔታ እየመጣ ቢለኝ ተዋ ማበለ እየመጣ እግዚአብሔር ተወርስ ታውቃላችሁ። 12 ምን ላከ ይላል ሙሴ። ሰላዮቹን ላከ። ሰላዮቹን በሚልክ 10ዎቹ ፈሩ፣ 10ዎቹ ተብረከረኩ፣ 10ዎቹ ድንጋጤ ውስጥ ገቡ። እኛ በእነሱ አንጻር አሉ ምንም ነን፣ ባንነካካቸው፣ ባንሞክረው፣ ባንገባበት ይሻላል አሉ። ሁለትና ካሌብና ኢያሱ እግዚአብሔር አሉ እንደ እንጀራ አጋዶን ከንደከቴካ ዛሬ ጠላት ታልፎ ይሰጥሻል። አሜን። ወይኔ 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 አሜን። ውሰደው፣ ውሰደው። አሜን። ጠላት ዛሬ ታልፎ ይሰጥሃል። አሜን። ገባቸው። ማን ግባ እንዳላቸው ገባቸው። ማን ሂድ እንዳላቸው ገባቸው። እግዚአብሔር ድምጽ ሰምተህ ስትወጣ ሁለተኛ ነገሥት ምዕራፍ 8 ላይ ያለችው ሴት ረሃብ መጣ ይላል። ለ7 ዓመት ወደ ፍልስጤም ምድር በዛ ወረደችና ልክ ስትመለስ ንብረቷ ሁላ ተቀምጣለች፣ ነገሯን ሁላ ተቀምጣለች። ጊያዝና ንጉሱ ደግሞ ስለ ሴትዮዋ ኤልሳ ስላስነሳላት ልጅ እያወሩ ያለ ያቺ ሴት ድንገት ሰበር ችሎት ሰብራ ገባችና ንጉሶ ያለች ንብረቴ ተዘርፏል፣ ከ7 ዓመት በኋላ ስመለስ ነገር የለም አበቃልኝ፣ ወይኔ እንዴት ላድርግ ስል ንጉሱ እንደዚህ አለ፣ እቺ ነች ልጇ የተነሳላት። አዎ ዛሬ በኢየሱስ ስም የማይጠፋ ምልክት ወደ ቤት ይግባ። አሜን። የማይጠፋ በረከት ወደ ቤት ይግባ። አሜን። ወደ ሀዳባስ ጊያዝ ያኔ ሴትዮዋም ልጇ የተነሳለች እሷ ነች፣ ልጇም ይሄ ነው አለ። እንዲህ አለ፣ ጃንደረባ አዘዘና የነበራትን ሁሉ እንዲመለስ ትእዛዝ አወጣ። የነበረሽን ጤና ይመለሳል፣ የነበረ ቢዝነስ ይመለሳል፣ የነበረ ፕሮሰስ ይመለሳል፣ ይመለሳል። አሜን። አሜን ነው። አሜን። እንዲመለስ ባዘዘበት ሰዓት ላይ ከሚገርማችሁ 7 ዓመት የራብ ዓመት ነበር እንጂ የመዝራትና የመሰብሰብ ዓመት አልነበረም። የእርሻ ዘመን አልነበረም። አንዳንድ ጊዜ እግዚአብሔር ካንተ ጋር ይሁን እንጂ ካንቺ ጋር ይሁን እንጂ ድርቅ በበዛበት ምድር አንተ ፍሬያማ ትሆናለህ። አሜን። ረሃብ በበዛበት ምድር አንተ ጠግበህ ትኖራለህ። አሜን። ለኔ ነው ካልከሜ ብለው ውሰደው። አሜን። የነበራት ንብረት ብቻ ይመለሳል አለ።
እስከ ዛሬ 7 ዓመት የተዘራበትን ሁሉ ከነትርፉ ምን ይበል ይሰጣት። እዚያ አጠገብ ያለ ሰው ሊሰጥ ነው በለውስ ሰጥህ ነው የዘርም በረከት ያዘ የትውልድም በረከት ልጆችም በረከት የወላጆችም በረከት ያዘ ዛሬ ሰብስቦ እግዚአብሔር ሰብስቦ ሰብሰብ ወደ እጅሽ ሊገባ ነው ወደ እጅሽ ሊገባ ነው ወደ እጅ ሊገባ ነው ውሰደው ውሰደው ውሰድልኛ ውሰድ ይህም በእግዚአብሔር አይን ቀላል ነው እግዚአብሔርን በሉ እግዚአብሔር በመተማመን ተጠባበቃለሁ በላ በመተማመን ተጠባበቃለሁ ስፍራን ከለቀቁ ሰዎች መካከል አደጋ የደረሰባቸው አንዱ ዮናስ ነው ዮናስ የታዘዘው ነነዌ እንዲሄድ ነው እሱ ግን ወደሚመቸው ስፍራን መልቀቅ የተሻለ ድሎት ለማግኘት ስለሆነ ወደ ጤርሲስ ሲሄድ እግዚአብሔር ማበላ መጣበት ከእግዚአብሔር ማምለጥ አይችልም ዛሬ እንደዚህ በለው እባክህን ስፍራ አትልቀቅ በለው አሜን ነው አሜን ቦታን አትልቀቅ በለው ዛሬ ከማበሉ ትታደጋለህ ከማበሉ ታመልጣለህ አንዳንድ ሰው ከስሮ ከጨረሰ በኋላ ነው ወደ እግዚአብሔር ሰዎች ወደ እግዚአብሔር ቤት የሚሮጠው ዛሬ እንደዚህ ይሆናል ገንዘብም ዕውቀት ሳይበላ ቀድመ ታመልጣለህ አሜን ይሁንልህ በኢየሱስ አሜን ይሁንልሽ በኢየሱስ አሜን እዚህ ከኔ ጋር ጮና ሆነ በለዋ ሆነ ተፈጸመላችሁ አሜን ተፈጸመልሽ አሜን ነገር ተለቀቀ አሜን በረከት ተለቀቀ አሜን ምርኮ ተመለሰ አሜን የተያዘ ነገራችሁ በኢየሱስም ተለቀቀ አሜን ይሁንልህ በኢየሱስ ስም ለዚህ ጌታ ከፍ ያለ እልልታ ስጡልኝ ሃሌሉያ ይሄና ማጋዳን